بالجاروتي تدوسلالو بالشاشيتو تريتاويالو بدونمو ماشمونا بنا عطفامو مستي مصيبة بدونمو دبلنا نكزا شكاشمو مستينا رزا بدونمو دبلنا نجو لقبنكو يشوالي أرجو بدونمو ماشمونا ሀገራችን በተነደፈው የሁለተኛ ለእድገትና ትራንስፎርሜሽን እቅድ ዘመን ትኩረት ከተሰጣቸው ሴክተሮች አንዱና ዋናው ብለን መውሰድ እንችላለን። እንደ ሀገር መከላከልን መሰረት ያደረገ የጤና ፖሊሲ ተግባራዊ ካደረግንበት ጊዜ ጀምሮ የማህበረሰቡ የጤና ሁኔታ በተለይ በማህበረሰቡ ዘንድ በተደጋጋሚ እየተነሱ የነበሩ ከበሽታ ጋር የተስተዋሉ የነበሩ በሽታ መከላከል መቆጣጠር መቀነስም የተቻለበት ሂደት እንዳለና ለዚህም ውጤት የጤና ተቋማት ግንባታ የጤና መሰረተ ልማት ትልቅ እገዛ እያደረገ ይገኛል። አስተዋጽኦም አበርክተዋል። ከዚህ ቀደም በዞናችን ውስን ተቋማት የነበሩ እንደሆነ የሚታወቅ ነው። አሁን ላይ በአጠቃላይ በዞን ደረጃ 192 ጤና ኬላዎች፣ 5 መለስተኛ ጤና ጣቢያዎች፣ 36 ጤና ጣቢያዎች፣ 4 የመጀመሪያ ደረጃ ሆስፒታሎች እና 1 ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሁለንተናዊ የማህበረሰባችን የጤና አገልግሎት እየሰጠ ያለበት ሂደት መኖሩና ከዚህ በፊት ከነበረው በከፍተኛ ሁኔታ መሻሻሎች የሚታዩ እንደሆነ የሚታወቅ ነው። ከማህበረሰባችን ፍላጎት አንፃር አሁንም ተደራሽ ያልሆኑ አካባቢዎች በርካታ ናቸውና አሁን በጀመርነው ልክ ማህበረሰቡን በማሳተፍ በማስተባበር በሰፊው የምንሰራ ይሆናል። በጤና ዘርፍ የማህበረሰብ ባለቤትነትን ማሻሻል ልዩ ትኩረት የተሰጠው ነው። በህብረተሰብ ተሳትፎ በያዝነው በጀት ዓመት ከ350 ሚሊዮን 500 ሺህ ብር በላይ ገንዘብ በማሰባሰብ በጤና ተቋማት የሚስተዋሉ የግብዓት አቅርቦት ችግሮችን እንዲሁም የግንባታ ጉድለት ያለባቸው ጤና ጣቢያዎችና ሆስፒታሎችን ከመገንባት ጀምሮ እንዲሁም ከስታንዳርድ በታች የሆኑ ጤና ተቋማትን ለማስፋፋት ዘርፈ ብዙ ስራዎች የተሰሩበትና በዚህም በሀገር አቀፍ ደረጃ ተሞክሮ ሊሆኑ የሚችሉ ስራዎች ተሰርተዋል ብሎ መውሰድ የሚቻል። ክብርት ወይዘሮ ማህዲያ ሁሴን፣ ክቡራት የዚህ ፕሮግራም ታዳሚዎች፣ መንግስት ጤንነቱን የጠበቀ አምራች ዜጋን ለመፍጠር እንደ ግብ አስቀምጦ በአቅራቢያው ሕክምና ማህበረሰቡ በአቅራቢያው ሕክምና እንዲያገኝ ጤና ኬላዎችን፣ ጤና ጣቢያዎችን፣ ሆስፒታሎችን ለማህበረሰብ አገልግሎት የሚሰጡ ጤና ተቋማትን በመንግስትና በማህበረሰብ ተሳትፎ እየተገነባ ሕክምና መሳሪያና በባለሙያ እያደራጅ ይገኛል። ለዚህም ማሳያ ከዚህ በፊት ሐኪም የሚታወቅ የነበረው በትልልቅ ሆስፒታሎች እንደነበር ይታወቃል። አሁን ላይ በጤና ጣቢያዎች ሐኪሞች ተቀጥረው ለማህበረሰቡ በአቅራቢያው ሕክምና እንዲያገኝ የተደረገ ያለበት ሂደት የዚህ ማሳያ ተደርጎ መውሰድ የሚችል ነው። የዚህም አንድ አካል የሆነው የጤና አገልግሎት ጥራትና ፍትሃዊነት ጥያቄን እንዲመለስ ታሳቢ ተደርጎ በህብረተሰብ ተሳትፎ እየተገነባ ያለው የወራብ ለገዶ መለስተኛ ጤና ኬላ ግንባታው ሲጠናቀቅ ከቀረሶ ቀበሌ በተጨማሪ አጎራባጭ ቀበሌዎችን እንፊኜ ቀበሌ፣ ቡቻሬ ቀበሌ በከፊል እንዲሁም አዲዮ ቀበሌዎችን ተጠቃሚ የሚያደርግ ነው። በአጠቃላይ ከ25 ሺህ በላይ የሚሆኑ የህብረተሰብ ክፍሎችን አገልግሎት ሊሰጥ በሚችል ደረጃ ስታንዳርዱ ተጠብቆ የሚሰራ እንደሆነ በዚህ አጋጣሚ ለማንሳት ነው። በተጨማሪም የአካባቢው ማህበረሰብ የጤና አገልግሎት ለማግኘት ረጅም ርቀት በእግሩ እየተጓዘ የነበረውና ለዚህም ማህበራዊ ኢኮኖሚያዊና አካላዊ ችግሮች ከመፍታት ባሻገር ነዋሪዎች ከመታመማቸው በፊት በአቅራቢያቸው የጤና ምርመራ የሚያደርጉበትን እድል የሚፈጥር ይሆናል። በዛሬው ቀን መሰረተ ድንጋይ አስቀምጠን የምናስጀምረው የወራብ ለገዶ የመለስተኛ ጤና ጣቢያ ግንባታ ሲጠናቀቅ ዋና ዋና የጤና አገልግሎቶችን ማለትም የእናቶች ጤና፣ የቅድመ ወሊድ ክትትል፣ የወሊድ አገልግሎት፣ የድህረ ወሊድ አገልግሎት፣ የእናቶች ጤና፣
ሕክምና፣ የህፃናት ሕክምና፣ የህፃናት ክትባት፣ የአዋቂዎች ሕክምና እንዲሁም ተላላፊና ተላላፊ ያልሆኑ በሽታዎች ሌሎችም በጤና ጣቢያ ደረጃ የሚሰጡ በሆስፒታል ደረጃ የሚሰጡ የጤና አገልግሎቶችን ማህበረሰቡ በአቅራቢያው እንዲያገኝ እድል የሚፈጥር እንደሆነ የሚታወቅ ነውና በዚህ አጋጣሚ ለዚህ እያስተባበራችሁ ከሀሳብ ጀምሮ እየደገፋችሁ የነበራችሁ አካላትን ከልብ ማመስገን እፈልጋለሁ። በመጨረሻም ይሄ ተቋም እንዲገነባ ከሀሳብ ጀምሮ ሀብት በማሰባሰብ የተሳተፋችሁ ውድ በተለያዩ ከተሞች የምትኖሩ ባለሀብቶች፣ ያልቾ ሬሮ ወረዳ አስተዳደር፣ የቀረሶ ቀበሌ አርሶ አደሮች፣ የአካባቢው ተወላጆች፣ የአካባቢው ምሁራን ለዚህ ሁለንተናዊ ድጋፋችሁ በራሴና በዞን ጤና መምሪያ ስም እጅግ አድርጌ አመሰግናለሁ።